السلام عليكم ورحمة الله وبركاته يا أحبابي في الله زاري مرت ጠቃሚ መረጃ መውለድ ለምትፈልጉ መውለድ ላልቻላችሁ ለወደፊት ደግሞ ልጆችን መውለድ ለምትፈልጉ ኢንሻአላህ ሶስት ነገር ብቻ ታደርጋላችሁ በአላህ ፍቃድ ትወልዳላችሁ አንደኛ እስትግፋር ታበዛላችሁ ወደ አላህ ትመለሳላችሁ استغفار በየቀኑ ታረጋላችሁ ኢንሻአላህ አስተግፊሩላህ አልዓዚም ወአቱቡ ኢለይህ ሁለተኛ ሰደቃ ነይታችሁ በተለይ መውለድ እምቢ ያላችሁ ሐኪም ቤት አትመላለሱ ወላሂ መውለድ ልጅን የሚሰጠው አላህ ነው ስለዚህ ምን ታረጋላችሁ ሰደቃ ነይታችሁ በጣም የተቸገረ ሰው ትፈልጉና ነይታችሁ ሰደቃ ትሰጣላችሁ ሁለት ሶስተኛ ከሌሊቱ 1/3 ክፍል ከፈጅር በፊት ትነሱና ረካዓተይን ትሰግዳላችሁ ረካዓተይን ከሰገዳችሁ በኋላ አሁን በምላችሁ ዱዓ አላህን ትለምናላችሁ ነብዩላህ ዘከሪያ አለይሂ ሰላም ሸምግሎ ሽበት በሽበት ሆኖ አጥንቱ ደክሞ ብቻ ትልቅ ሰው እስኪሆን ድረስ ልጅ አላገኘው ነበር ነገር ግን አላህን የሆነ ዱዓ አሁን በምላችሁ ዱዓ ብሎ ለመነው አላህ ተአምረኛ ልጅ ለገሰው ስለዚህ አሁን በምላችሁ ዱዓ ደጋግማችሁ ረካዓተይን ከሰገዳችሁ በኋላ አላህን ትለምኑታላችሁ ምን ትላላችሁ አዑዙ ቢላሂ ሚነሽ ሸይጣኒር ረጂም ረቢ ላ ተዘርኒ ፈርዳን ወአንተ ኸይሩል ዋሪሲን ረቢ ላ ተዘርኒ ፈርዳን ወአንተ ኸይሩል ዋሪሲን ረቢ ላ ተዘርኒ ፈርዳን ወአንተ ኸይሩል ዋሪሲን الله ሲመልስለት ምን አለው فاستجبنا له እሺ አልነው ووهبنا له يحيى ከዛ በኋላ ምን ሰጠው ያህያ የሚባል ልጅ ሰጠው ከዛስ واصلحنا له زوجه ሚስቱንም አገራን ወይንም ደግሞ ቀጥተኛ መንገድ መራንለት አለ ዱዓ ስታረጉ ለአንድ ነገር ስታረጉ የአላህ ስጦታ የለመናችሁትን ብቻ አይደለም ከዚያዳ ጋር ነው የሚመጣውና አሁን ያልኳችሁ ሶስት ነገር ላይ በርቱ ኢንሻአላህ አላህ ይወፍቃችኋል አላህ ይረዝቃችኋል አላህ ይረዝቀን አላህ ይረዝቀንም ልጆች አላህ በዱንያም በአኺራም የሚጠቅሙን ኡማውን የሚጠቅሙ ልጆች አላህ ያድርግልን ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ